ፋና ፕሮሞሽን ያደረገው ጥረት ከፍተኛ ነው። የአምባሳደርነት ሚናውን እየተጫወተ ነው። ዋነኛው ነገር ጤና ነው። ጤና ከሌለ ስራ መስራት አንችልም። ጤና ከሌለ መዝናናት አንችልም። ጤና ከሌለ መደሰት አንችልም። ጤና ከሌለ ቤተሰብ ላይፋችን አሪፍ አይሆንም። ስለዚህ የሁሉም ሰው ዋነኛ ኮንሰርኑ ጤና ነው። And I only pray and wish that this will grow bigger in the years to come, and we would like to participate year after year as it ኤግዚቢሽኑ ግንዛቤን ለማስጨበጥ የምናደርገውን እንቅስቃሴ በጣም አግዞልናል። ሀገራችን ኢትዮጵያ በተለመችው የ5 ዓመት የእድገትና የትራንስፎርሜሽን እቅድ መሰረት በጤናው ዘርፍ በኩልም ከፍተኛ የሆነ እመርታ እንደምታስመዘግብ የታመነ ሲሆን የጤና ጥበቃ ሚኒስቴርም በ5 ዓመት እቅድ ውስጥ የጤና ዘርፍ ልማት ፕሮግራም HSDP በዋነኛነት አካቶ እየተንቀሳቀሰ ይገኛል። ለዚህም እቅድ ከግብ መድረስና እውን መሆን የተለያዩ ባለድርሻ አካላት አስተዋጽኦ ወሳኝ በመሆኑ በጤናው ዘርፍ ፕሮሞሽን ግንባር ቀደም ሚና በመውሰድ ጠንካራ እንቅስቃሴ በማድረግ ላይ የሚገኘው ፋና ፕሮሞሽን የተለያዩ ስልቶችን ቀንሶ የበኩሉን ድርሻ በመወጣት ላይ ይገኛል። በዋነኛነት ከሚጠቀሱት ውስጥ ህብረተሰቡ በጤና አጠባበቅና ክብካቤ ላይ ያለውን ግንዛቤ እንዲያሰፋ በተለያዩ ስራዎች ላይ የተሰማሩ የጤና ባለሙያዎች ያላቸውን ዕውቀት እንዲያጎለብቱና በጤናው ዘርፍም ላይ እየተንቀሳቀሱ ያሉ ድርጅቶች የእርስ በርስ መስተጋብር እንዲጠናከርና በመሐከላቸው የሥራ ልምድ ልውውጥ እንዲኖር እንዲሁም በጤናው ዘርፍ ላይ ከፍተኛ የሆነ ንግድና ኢንቨስትመንት እንዲስፋፋ በማሰብ ለሁለተኛ ጊዜ ዓለም አቀፍ ይዘት ያለውን ልዩ የጤና ኤግዚቢሽንና ኮንግረስ ጤና ለሁሉም በሚል መሪ ቃል ከግንቦት 11 እስከ 13 ቀን 2003 ዓ.ም በአዲስ አበባ ኤግዚቢሽን ማዕከል አዘጋጅቷል።